ለምንድን ነው የምንኖረው? እዚች ምድር ላይ በህይወት የመገኘታችን ዓላማ ምንድን ነው? ለምንድን ነው የምንኖረው? ይህ ጥያቄ በአግባቡ የመለሰ ሰው የትኛውንም አይነት የስቃይ ፈተና ማለፍ ይችላል። ለምን የሚለው ቃል በውስጡ ተስፋን፣ ጽናትንና ድል አድራጊነትን ይዟል። የሚኖርለት ለምን ያለው ሰው መሰቃየት ዕጣ ፈንታው ቢሆን እንኳ ስቃዩን ከህይወት እንደተሰጠው ተግባር ተቀብሎ መስቀሉን ለብቻው ለመሸከም አይፈራም። ማንም ከስቃዩ ሊያድነውም ሆነ በሱ ፋንታ ሊሰቃይለት እንደማይመጣም በግልጽ ይረዳል። የማን ሰርች ፎር ሚኒንግ መጽሐፍ ደራሲ ቪክቶር ኢ ፍራንክል በግፍ ከተጋዘበት የናዚ ማሰቃያ ካምፕ በህይወት ለመውጣት ብቸኛ መዳኛውና መጽናኛው የነበረው እዛው የሰው ማቃጠያ እስር ቤት ውስጥ ሆኖ ለምን ከዚህ የምድር ሲኦል ውስጥ በህይወት መውጣት እንዳለበት በትክክል ስላወቀ ነው። ደራሲው ከብረት የጠነከረ ምክንያት ለራሱ ስለሰጠ በህይወት ተርፎ ሎጎቴራፒ የተባለ የስነ ልቡና ሕክምና አይነት አስተዋወቀ። በመጻኢ ህይወቱ ላይ እምነት ያጣ የስቃይ ሰለባ ውድቀቱ የተረጋገጠለት ነው። ህይወት በስቃይና በደስታ የተጠቀለለች ውድ ስጦታ ነች። ጠንካራ ሰዎች ሁልጊዜም ከዚህች ውድ ስጦታ ጀርባ አስደናቂ ነገር እንደተሰወረ ያውቃሉ። ስቃይና መከራ ከሰው ጋር የተፈጠሩ ምንም ብንበቃ ልንቀንሳቸው ካልሆነ ጨርሰን ልናጠፋቸው የማንችል እውነታዎች ናቸው። ይህን እውነታ ልናስተባብለው የማንችለው ሀቅ ነው። ቁም ነገሩ የሚመጣው ከዚህ በኋላ ነው። ያጋጠመን ችግር እኛን ያጠፋናል ወይስ የምንኖርበት ምክንያት ያተርፈናል ነው ጥያቄው። ብልህና አስተዋይ ከሆናችሁ የትኛውም አይነት የህይወት ተግዳሮት ሊያጠፋችሁ እንደማይመጣ ትገነዘባላችሁ። ምክንያቱም ታላቁ የዘላለም እውነት መጽሐፍ ቅዱስ ማንም ከአቅሙ በላይ እንደማይፈተን አረጋግጦልናል። የደረሰባችሁ ችግር ሳይሆን የሚጎዳችሁ ችግሩን ለመፍታት የምትወስዱት እርምጃ ነው በአብዛኛው ህይወታችሁ ወደማትፈልጉት አቅጣጫ የሚነዳው። እነሆ አንድ ታሪክ። ሬስቶራንቱ ውስጥ ከየት እንደመጣ የማይታወቅ በረሮ ድንገት አንዲት ሴት ላይ አረፈ። ሴትዮዋም በድንጋጤ መጮህ ጀመረች። ፊቷ በፍርሃት ተሞላ፣ ድምጿም እየተርገበገበ በረሮውን ለማባረር ሁለት እጆቿን ታወራጭ ጀመር። የእሷ ምላሽም አብረዋት ወደ ነበሩት ሰዎች ተጋባ። እነሱም ተረበሹ። በመጨረሻም ሴትዮዋ በረሮውን ከእርሷ ማራቅ ቻለች። ሆኖም በረሮ አብረዋት ከነበሩት ጎበዛዝት አንዱ ላይ አረፈ። አሁን ደግሞ ተራው የዚህኛው ሆነ። ድራማውም ቀጠለ። ወዲያው ግን ከአስተናጋጆቹ መካከል አንዱ ሊያድናቸው የተጣደፈ መጣ። የበረሮ ቅብብሎሹም ተራው የእርሱ ሆነና በረሮው አስተናጋጁ ላይ አረፈ። አስተናጋጁ ካለበት ሳይንቀሳቀስ ቆመ። ራሱንም አረጋጋ። ጃኬቱ ላይ ያረፈውን በረሮም እንቅስቃሴ በጥሞና መከታተል ጀመረ። ምንምም አልመሰለውም። በጣቶቹ አነሳውና ከሬስቶራንቱ ውስጥ አውጥቶ ጣለው። በመገረም ነበር ቡናዬን እየጠጣው ሁኔታውን ስከታተል የነበረው። በአይምሮዬም አንዳንድ ሀሳቦች ይመላለሱ ጀመር። እንዲያ ለመሆናቸው በረሮ ምክንያት ነበር? ከሆነስ አስተናጋጁ ለምን አልተረበሽም? ያለምንም መደናገርና መርበትበት ነገሮችን በቁጥጥሩ ስር አውሏቸዋል። የችግሩ መንስኤ በረሮ አልነበረም። ይልቁንም ሰዎቹ ሁኔታውን ለመቆጣጠር የወሰዱት እርምጃ የባሰ ጭንቀትና ድንጋጤ ውስጥ ከቷቸዋል። የተረጋጋ አእምሮና የህይወት ዓላማና ግብ ለተጨባጭ ተግባራዊ መፍትሄ የመጀመሪያ መድህን ናቸው። የትኛውም አይነት መከራ ከእናንተ አይበልጥም። ከገጠማችሁ ችግር ይልቅ ከፊታችሁ ያስቀመጣችሁት ህልም የእናንተ እኩያ ሳይሆን ታላቃችሁ መሆን ነው የሚገባው። ህልሞች ከአላሚው ካልበለጡ በስተቀር ተነሳሽነትን አይፈጥሩም። በሌላ አነጋገር
ለምናችሁ ለሚሰማው ብቻ ሳይሆን እናንተንም ሊያስደነግጣችሁ ይገባል። ሐሳብ ከዓላማ ጋር እስካልተያያዘ ድረስ ብልህነት የተሞላበት ተግባርና ውጤት ፈጽሞ አይኖርም። ለምን ብሎ የማይጠይቅ ሕይወት ደግሞ ከሰውነት ገጾች መጉደሉ የጊዜ ጉዳይ እንጂ ተጠባቂ ክስተት ነው። መኖራችሁ ውስጥ ለምን ከሌለ ዓላማ ቢስ ናችሁ። ፍርሃት፣ ጭንቀትና በችግር በቀላሉ መጠቃት የድክመታችሁ አመላካች ናቸው። የሕይወትን ትርጉም መፈለግ ከተፈጠረው ቅስም ሰባሪ ገጠመኝ በሙላትና በከፍታ ለመውጣት ልዩና ብቸኛ መድኃኒት ነው። በሕይወት መኖራችሁ ካልቀረ ለምን ለሆነ ትልቅና ከፍተኛ ግብ አትኖሩም? ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም የዚህ ቪዲዮ ሐሳብ ለአንድ ለምታውቁት ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።